ሰላም ጤና ይስጥልኝ። ጾታዊ ቪዲዮዎችን እንዴት ብሎክ ማድረግ ይቻላል የሚለው እናያለን። ብሎክ የምናደርግበት ምክንያትም አንደኛ ሱስ ውስጥ ከገባን ቪዲዮውን የማየት ማለት ነው። ስለዚህ ከሱስ እንድናገግም ብሎክ ማድረግ ይጠበቅብናል። ሰርች ስናደርገውም አይመጣም ማለት ነው። ሁለተኛ ደግሞ ታዳጊዎች ወይም ይህን ቪዲዮ ለማየት ያልደረሱትን ለመጠበቅ ነው። ስለዚህ ስልክና ኮምፒውተር ላይ ደግሞ እንዴት ብሎክ ይደረጋል የሚለው እናያለን። መልካም ቆይታ ይሁንልን። ስለዚህ መጀመሪያ ጾታዊ ቪዲዮዎችን እንዴት ኮምፒውተር ላይ ብሎክ ይደረጋሉ የሚለው እናያለን። ይህንን ለማድረግ ደግሞ ዲፎልት ብራውዘራችን እንጠቀማለን ማለት ነው። ስለዚህ እኔ ዲፎልት ብራውዘር ክሮም ነው። እዚህ ጋር በቀኝ በኩል 3 ዶት በተን አለች። እሷን ክሊክ አደርጋለሁ። ከዛም ወደ ሞር ቱልስ አመራለሁ። ከዛም ኤክስቴንሽን ውስጥ ገባለሁ። ኤክስቴንሽን ውስጥ ከገባው በኋላ በግራ በኩል 3 ዳሽ በተን አለች። እሷን ክሊክ አደርጋለሁ። ከታች ደግሞ ክሮም ዌብ ስቶር ምትላለች። እሷን ክሊክ አደርጋለሁ። ከዛም ወደ ዌብ ስቶር ያመራኛል ማለት ነው። ከዚህ ጋር ሰርች አድርጋለሁ ማለት ነው የምፈልገውን ኤክስቴንሽን ብሎከር ኤክስ PORN ብሎከር ብዬ ሰርች አድርጋለሁ። የምፈልገውን ውጤት ከዚህ ጋር አላገኘሁትም ማለት ነው። ስለዚህ ጉግል ላይ ሄጄ ሰርች አድርጋለሁ ብሎከር ኤክስ PORN ብሎከር ፎር ክሮም የሚለውን ሰርች አድርጋለሁ። ይህን ካደረኩ በኋላ ይዞልኝ ይመጣል። ስለዚህ እመርጣለሁ እሱ ማለት ነው። ከዛም ኤክስቴንሽኑን ይዞልኝ መጥቷል። አድ ቱ ክሮም የምትል በተናለች። እሷን ክሊክ አደርጋለሁ። አሁን ወደ ክሮም አድ ላድርገው ወይ የሚል ጥያቄ አምጥቶልኛል። አድ ኤክስቴንሽን እለዋለሁ። ወደ ክሮም አድ ያደርገዋል ማለት ነው። ከዛም ብሎክ ያደርግልናል። ኤክስቴንሽናችን ጭኖ ጨርሷል። ቀጣይ ደግሞ ይሰራል አይሰራም የሚለውን ቴስት እናደርጋለን። ስለዚህ ከዚህ ጋር ልምጣና እቺ ኤክስቴንሽን ስቶር ነች። ከዚህ ጋር ክሊክ ላድርግ። ይሄ ነው አዲስ የተጫነው ኤክስቴንሽን። ይሄን ፒል አድርገው ማለት ነው። ከዚህ ጋር መጥቷል። ከዚህ ጋር አሁን ቴስት እናድርግ። xx.com ብሎክ ይደረጋል። እንዲሁም ደግሞ PORN ቪዲዮ ይህም ብሎክ ይደረጋል። እንዲሁም SAX ቪዲዮ ይህም ብሎክ ይደረጋል ማለት ነው። ስለዚህ ኮምፒውተራችን ላይ በትክክል ብሎክ እያደረገልን ነው። ምንም አይነት ኮንተንቶችን አናይም ማለት ነው። ቀጥታ ደግሞ አሁን ሞባይላችን ላይ ጭነን እንዴት ብሎክ ማድረግ ይቻላል የሚለው እናያለን። ወደ ስልካችን ከመጣን በኋላ ብሎከር ኤክስን አፕሊኬሽን መጫን ይጠበቅብናል። ስለዚህ ወደ ፕሌይ ስቶር ልግባ። ከዛም ብሎከር ኤክስ ብዬ ሰርች አድርጋለሁ። ብሎከር ኤክስ PORN ብሎከር የሚለውን ሰሌክት አደርጋለሁ። ከዛም ኢንስቶል የሚለውን በተን ነካለሁ። ከዚህ ጋር ዲስክሪፕሽኑን እንየው። ከ1 ሚሊዮን በላይ ተጠቃሚዎች አሉ። ኢንስቶል እያደረገ ነው። 4.6 ደግሞ ከ5 በተጠቃሚዎች የተመረጠው ወይም ሬት የተደረገው ነው ማለት ነው። 24 ሜጋባይት ደግሞ ፋይል ሳይዙ ነው። ኢንስቶል አድርጎ እንደጨረሰ ደግሞ እንዴት ሴቲንጉን ማስተካከል እንችላለን የሚለውን እናያለን። ብሎከር ኤክስ አፕሊኬሽን ጭኖ ጨርሷል። ስለዚህ ኦፕን የምትለዋን በተን ክሊክ አደርጋለሁ። ብሎከር ኤክስን መጫን የፈለግንበትን ምክንያት ይጠይቀናል። አንደኛው I want to keep my phone safe from my kids ይላል። ልጆቻችንን ከእንደዚህ አይነት ነገር ለመጠበቅ ነው። ሁለተኛ ደግሞ I want to be a productive ይላል። የራሳችንን ውጤት ለማሳደግ ወይም ውጤታችን ሰዓት አጠቃቀማችን ለማሳደግ። ሶስተኛ ሌላ ምክንያት ካለ አስቀምጥ ይላል። አራተኛ ላይ ደግሞ I want to overcome PORN induced ED ይላል። ራሳችን ሱስ ውስጥ ካለን ይህን ቪዲዮ በማየት ማለት ነው ለማገገም ይረዳናል ማለት ነው። አምስተኛ ላይ ደግሞ I want to improve my SEX health ይላል። ስድስተኛ ደግሞ I am doing NOFAP challenge ይላል ማለት ነው። እኛ የምንመርጠው ስለዚህ ምንድነው ሱስ ውስጥ ካለን ወይም ይህን ቪዲዮ የማየት ሱስ ካለብን I want to overcome PORN induced ED የሚለውን ሰሌክት እናደርጋለን። አሊያ ደግሞ የጊዜ እንትናችን አጠቃቀማችን ለማሻሻል ከሆነ I want to be productive የሚለውን እንመርጣለን ማለት ነው። ስለዚህ I want to overcome PORN induced የሚለውን ሰሌክት አድርጋለሁ ማለት ነው። ማለትም ይህን ቪዲዮ ወይም ይህን ጾታዊ ፊልም የማየት ሱስ ካለብኝ ከዛ ለመላቀቅ ነው ማለት ነው። ከዛም ኔክስት ላለው ካልኩ በኋላ ሁለት አይነት አማራጮችን ይዞልኝ ይመጣል። ይሄ አፕሊኬሽን አሁን እየጫንኩ ያለ ለራስ ነው።
ወይስ ለልጆች ነው ማለት ነው። ስለዚህ አሁን ከልጆቻችን ስልክ ላይ ወይም ይህ ኮንተንት እንዲያዩ ከማንፈልጋቸው ላይ ከሆነ ማይ ቻይልድ የሚለውን እንመርጣለን። ከራሳችን ስልክ ላይ ከሆነ ደግሞ ሰልፍ የሚለውን እንመርጣለን ማለት ነው። ስለዚህ ነው ሰልፍ የሚለውን ሰሌክት አደርጋለሁ። ከዛም ኔክስት ላለው ስታርት ቢንግ ፕሮዳክቲቭ የሚል አለ። እሱን አግሪመንት አለ። እሷን ቼክ አደርጋለሁ ማለት ነው። ከዛም ሳይን አፕ ላለው ኢሜይል ይጠይቀናል። ቼክ ካደረገ በኋላ ኢሜይል ሊስት ያደርጋል። ከአንድ በላይ ስለሆነ ኢሜይል መርጥለታለሁ። ኢሜይል ከመረጥኩለት በኋላ ሰክሰስ ብሏል ማለት ነው። ስለዚህ ቀጣይ ወደ ቀጣይ ሴቲንጎች ይወስደኛል። help us to protect you from unwanted content ይላል። ስለዚህ ሴቲንጉን ጨርስ እኛ ከማትፈልገው ኮንተንቶች እንድትጠብቅ ይላል። ስለዚህ go to setting የሚለውን ክሊክ አደርጋለሁ። ከዛም accessibility ሞባይል ላይ ዳታዎችን አክሰስ እንዲያደርግ ፈቅድለታለሁ። ብሎከር ኤክስ የሚለውን ክሊክ አደርጋለሁ። ከዛም ዩዝ ሰርቪስ የሚለውን ኦን አደርጋለሁ ማለት ነው። ከዛም ኖቲፊኬሽን ይመጣልኛል። እሱን ኦኬ ላለው ይሄ አድቨርታይዚንግ ነው። ስለዚህ ስኬፕ ልበለው። በትክክል ጭኜ ጨርሻለሁ ማለት ነው። ፈርስት ዴይ ኢዝ ኤ ሰክሰስ ይላል። ስለዚህ አሁን ወደ ክሮም ልሂድና ሰርች አድርጌ ልሞክረው። ብሎክ ያደርጋል አያደርግም የሚለውን ደግሞ በጋራ እናየዋለን። ክሮምን ከፍታለሁ። ከዛም ኤክስኤክስ ቪዲዮ የሚለውን ሰርች አደርጋለሁ። ብሎክ ማድረግ አለበት። አሁን ልክ ነው፣ አልመጣም፣ ብሎክ አድርጓል። ወደ ኋላ እንመለስና ደግሞ ኤስኢኤክስ ቪዲዮ ብዬ ሰርች አደርጋለሁ። በፍጹም እንደ አይነት ኮንተንቶችን ይዞ መምጣት የለበትም፣ ብሎክ አድርጓል ማለት ነው። ሶስተኛ ደግሞ ፒኦአርኤን ቪዲዮ ብዬ ሰርች አደርጋለሁ። አሁንም ብሎክ አድርጓል ማለት ነው። ስለዚህ በትክክል እየሰራ ነው። ወዳጆቼ ግን ከዚህ ጋር ልናውቀው ወይም ልናስተውለው የሚገባ ነገር ምንድነው? እኔ አሁን ሰልፍ ብዬ ነው የጫንኩት። እናንተ ግን ልጆቻችሁን ወይም ሌላ ሰው ለመጠበቅ ከሆነ ኢንስታል ሲደረግ ከነሱ ስልክ ላይ እነሱ ከሚጠቀሙ ስልክ ላይ ማይ ቻይልድ የሚለውን መምረጥ አለብን ማለት ነው። ከኛ ጋር ደግሞ ሰልፍ የሚለውን መምረጥ አለብን። በዚህ አይነት መልኩ ነው የምንጠብቃቸው። ስለዚህ ስልኩ ላይ ስጭኑ የነሱን ጥንቃቄ ያስፈልጋል። ማይ ቻይልድ የሚለውን ምረጡ። ይህን ይመስላል ራሳችንን ከጾታዊ ፊልም እንድናገግም እንዲረዳን፣ እንዲሁም ደግሞ ሌሎች ለዚህ ያልደረሱትን ለመጠበቅ የምንጠቀምበት መንገድ። ቪዲዮን ከወደዳችሁት ላይክ አድርጉ። ሀሳብ፣ አስተያየት፣ ጥያቄ ካለ ደግሞ ኮሜንት ላይ ጻፉ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።